ዛፎች እርስ በርሳቸው ማውራት እንደሚችሉ ስንቶቻችን እናውቃለን? ዛፎች ምንም አይነት ድምፅ ሳይጠቀሙ በሚያስገርም መንገድ በአንደርግራውንድ ኢንተርኔት አማካኝነት እርስ በርስ ማውራት ይችላሉ። ሳይንቲስቶችም ይህን የተፈጥሮ ዋይፋይ ውድ ዋይድ ዌብ በማለት ይጠሩታል። ከሁሉም ጫካዎች መሬት ስር ተደብቀው የሚገኙት ከዛፍ ስሮች የተገነቡት መረቦች በፈንገሶች አማካኝነት የዛፍ ስሮች እርስ በርሳቸው እንዲገናኙና ኮሚኒኬት እንዲያደርጉ ያስችሏቸዋል። ሁሉም ፕሮሰስ የሚጀምረው ብዙ ዓመታትን ካስቆጠሩት ከግዙፎቹ ዛፎች ሲሆን እኒህ ግዙፍ የሆኑ ዛፎች ፀሐይ ብርሃን የማግኘት ዕድላቸው ከፍተኛ ስለሆነ ምግብ በሚያዘጋጁበት ወቅት ከሚያስፈልጋቸው በላይ ከፍተኛ የሆነ የሹገር ክምችት እንዲኖራቸው ያደርጋቸዋል ማለት ነው። ከምድር ውስጥ የሚገኙት ፈንገሶች ደግሞ በሕይወት ለመኖር ሹገር ያስፈልጋቸዋል። እነዚህ ከዛፎች ስር ላይ የሚገኙት ፈንገሶች ከዛፎች ሹገሮችን በመውሰድ በምላሹ አልሚ ምግቦችን፣ ውሃዎችንና በሚያስገርም ሁኔታ ኢንፎርሜሽን ወይንም መረጃን ይሰጣሉ ማለት ነው። አንድ ዛፍ በተባይ ወይንም በበሽታ ሲጠቃ በአቅራቢያው ለሚገኙ ዛፎች በፈንገሶች አማካኝነት የመከላከያ ሲስተማቸውን ዝግጁ እንዲያደርጉና እንዲጠነቀቁ የሚል የማስጠንቀቂያ መልእክት ለሌሎች ዛፎች ይልካሉ። ይህንም መረጃ የተቀበሉ ዛፎች ለሚመጣው ችግር ራሳቸውን ዝግጁ አድርገው ይጠብቃሉ ማለት ነው። በጣም የሚያስገርመው ደግሞ ይህ በዛፎች ስር የተገነባው የውድ ዋይድ ዌብ ኔትወርክ ሲስተም ልክ እንደኛ ኢንተርኔት የራሱ የሆነ የጎንዮሽ ጉዳት አለው። አንዳንድ ተክሎች ይህን ሲስተም ሃክ በማድረግ በአቅራቢያቸው ከሚገኙ ዛፎች አንዳንድ ሪሶርሶችን ይዘርፋሉ። አንዳንዶች ደግሞ መርዛማ ኬሚካሎችን በማሰራጨት ተቀናቃኞቻቸውን በስውር ያጠፏቸዋል ማለት ነው። አንዳንድ ዛፎች ደግሞ ሰላይ የሆኑ ኬሚካሎችን በመላክ ሰርጎ ገብ እንዳይኖር ከፍተኛ ክትትል ያደርጋሉ። ግዛቶቻቸውን ለማስከበር ጦርነት ውስጥ ሊገቡም ይችላሉ ማለት ነው። ከመቶ ዓመት በላይ ያስቆጠሩ ዛፎች ደግሞ ለማደግ ስትራግል ለሚያደርጉ ለወጣት ዛፎች አልሚ ምግቦችን በመስጠት እንዲያድጉ ያግዟቸዋል። ሳይንቲስቶችም እኒህ ዛፎች ማዘር ትሪስ ወይም እናት ዛፎች በማለት ይጠሯቸዋል። ይህም ብቻ ሳይሆን አንዳንድ ዛፎች ለሌሎች ዛፎች አልሚ ምግቦችን እንዳያገኙ መከልከል ይችላሉ ማለት ነው። አንዳንድ ዛፎች ደግሞ ለብዙ ዓመታት ጥልቅ የሆነ ጥምረትን በመፍጠር ለዓመታት ያላቸውን ሪሶርስ እንደሚጋሩ ለማወቅ ተችሏል። ይህንንም ቦንድ ሳይንቲስቶች ትሪ ላቭ ወይንም የዛፍ ፍቅር በማለት ይጠሩታል። እየተጋገዙ በአንድ ላይ ሆነው ተጠጋግተው ያድጋሉ። አንዱ ዛፍ በድንገት ሲሞት ደግሞ በሕይወት የተረፉት ዛፎች በመለያየታቸው ብቻ ይሰቃያሉ። ነገር ግን ሁሉም ዛፎች ይዋደዳሉ ማለት አይደለም። አንዳንድ ዛፎች ሌሎች ዛፎችን ከመረቡ ገንጥለው ያስወጧቸዋል፣ ያጠራቀሙትንም ምግብ ይከለክሏቸዋል፣ የፀሐይ ብርሃንም ጭምር እንዳያገኙ ይከልሏቸዋል። አንዳንድ ጊዜ ደግሞ በጫካ ውስጥ የሚገኙት ሁሉም ዛፎች በመተባበር ውሃን የማመጣጠን ሥራ ይሠራሉ። ከፍተኛ የሆነ አደጋ ሲገጥማቸው ሁሉም ዛፎች እርስ በርስ በመተባበር ሰርቫይቭ ያደርጋሉ ማለት ነው። ይህ አስደናቂ ሲስተም በጸጥታ በጥበብና እኛ ከምናስበው በላይ ውስጣዊ ስሜትን በተላበሰ መልኩ ጫካዎችን ለሚሊዮን ዓመታት በሕይወት ማስቀጠል ችሏል ማለት ነው። ይህ የአንደርግራውንድ ሲስተም በሙሉ ጫካዎች ላይ ተዘርግቶ የሚገኝ ሲሆን ቤተሰቦች እንዲገናኙ፣ ታሪክ ለትውልድ እንዲተላለፍና ሥርዓተ ምህዳርን ባላንስ ለማድረግ ከፍተኛ ጠቀሜታ ይሰጣል ማለት ነው። ቻናሉን ፎሎ በማድረግ በዓለማችን ላይ የሚገኙ አስገራሚ ነገራቶችን አብረን ኤክስፕሎር እናድርግ።